ቆይ አንዴ መቼም ከዚህ ቪዲዮ በኋላ የቴምር ፍሬን አንጥርም ብዬ አስባለሁ። ዛሬ እስቲ በቴምር ፍሬ የሚሰራ ቡና ላጠጣችሁ። ወቅቱ የጾም ወቅት እንደመሆኑ መጠን አብዛኞቻችን ቤት ቴምር ይገኛል ብዬ አስባለሁ። ስንቶቻችን ነው የቴምር ፍሬ እጅግ በጣም ብዙ የጤና ጥቅሞች እንዳሉት የምናውቀው? ከነዛ ውስጥ በጥቂቱ አንቲኦክሲደንት ነው፣ አንቲ ኢንፍላማቶሪ ነው፣ ኢሚኒ ሲስተማችንን ቡስት ያደርጋል። ሌላኛውና ዋነኛው ብዬ ማስበው ደግሞ ሰውነታችን ውስጥ ያለው ብለድ ሹገር ሌቭል ወይም የስኳር መጠን ኮንትሮል ስለሚያደርግ ለስኳር ህመምተኞች በደንብ ሪከመንድ ይደረጋል፣ ይጠቅማቸዋል ለጤናም። ለልብ ህመም፣ ለኩላሊት፣ ለዳይጀሽን ምኑ ነገር ይልታችሁ በጣም ብዙ የጤና ጥቅሞች አሉ። አሰራሩ አይ ቲንክ ቪዲዮ ላይ በደንብ ግልጽ ሆኖ ይታያል። ቡና ነው የሚለው ከቡና በተሻለ መጠን ያነቃል። ለቡና ሱሰኞች በተለይ እንደውም በጣም አሪፍ ኦፕሽን ነው ብዬ ነው ማስበው። ቅመሱት፣ በጣም ነው የሚጣፍጠው። የቡና የቸኮሌት ቢሆን ሚክስድ የሆነ ጣዕም ነው ያለው። እንግዲህ ሞክሩት እስቲ።